አንድ መልእክት ላስተላልፍላችሁ። ይሄ እናንተም ትረሱትም እኔም አልረሳምና ተደጋገመ አሰም ነው። ኢትዮጵያ የዓለም ብርሃን የሚባል ታውቃላችሁ አይደል? አታውቁም? አልሰማችሁም? አትሰልቹ። ደጋግም ብንናገርም አትሰልቹ። ስለሱ ጉዳይ መልእክት ለማስተላለፍ ነው። መልእክቱ ምን መሰላችሁ? የዓለም ኢትዮጵያ የዓለም ብርሃን ፈጽሞ አይደለችም። ይሄ ክደት ሁሉ ነው። የዓለም ብርሃን ማን ነው? እግዚአብሔር ነው። ይሄ ክደት ሁሉ ጭምር ነው። በደንብ ልብ ብላችሁ የምትሰሙት የኢትዮጵያ ሰው ማንን ይወዳል መሰላችሁ? ድንግል ማርያምን በሉ፣ መስቀልን፣ ቤተ ክርስቲያንን፣ መነኩሴን፣ ገዳምን፣ እሺ ሰንደቅ ዓላማን አይወድም? ይወዳል። በጣም ጥሩ ነው። ገዳም ስለሚወድ ምን እያሉ እያሳሳቱት ነው ሰዎች? ከበረሃ አባቶች የመጣ መልእክት እያሉ ሰዎች እያጭበረበሩ ነው። መነኩሴ ስለሚወድ ሰው በመነኮሳት ስም እያሳሳቱት ነው። ባይታዊ ስለሚወድ በባይታዊ ስም። ከዚያስ ምን እያደረጉ ነው? ድንግል ማርያምን ስለምንወድ ደግሞ አንዲት እህታችን ታስታውሳላችሁ አይደለ? ድንግል ማርያም ልካለች። ሰሞኑን እንዲያውም አስገድፋለች አሉ። ትንሣኤ ሆኗል ብላ በጾሙ ስጋ አርዳ እያስበላች ነው። እግዚአብሔር ይቅር ይበላት በእውነቱ። እኔ እነዚህን የዚህን ዘመን ሐሰተኛ ባይታውያንና አጭበርባሪዎች እግዚአብሔርን የምለምነው ሁለት ነገር ነው። አንደኛ እግዚአብሔር በቸርነቱ የሚመለስ ልብ ይስጣቸው ብዬ አሜን በሉ። ሁለተኛ ካልተመለሱ ሰው እያያቸው እንዲሞቱ ፈልጋለሁ። ለምን ተሰወሩ ብለው ደግሞ ልጆቻቸው ኋላ እንዳይበጠብጡን ማለት ነው። እንዲሁ ካልተመለሱ ቢያንስ ሲሞቱ ሰው መሀል ይሙቱ። አሜን አትሉ? የምናውቀው ቦታ ቢሞቱ ጥሩ ነው። ነገ ደግሞ ተሰውረዋል እያሉ ከተሰወሩበት ስገዱ ነው የሚሉን። ደግሞ እንደዚህ ያለ በጣም አስቸጋሪ ዘመን ነው። አሁን ይቺ እህታችን እመቤታችን ተገለጠችልን እያለች ከክህነት በላይ ከቤተ ክርስቲያን በላይ ከሕግ በላይ ከሲኖዶስ በላይ ከፕትርክና በላይ ከሕግ ሁሉ በላይ ሆና ትህትና ይቀድማ ለጸጋ ነው የቤተ ክርስቲያን መጽሐፍ። ትህትና በሉ ይቀድማ ለጸጋ በሉ። እስኪ ምን አላችሁኝ? እስቲ ተርጉሙት በሞቴ። ትህትና ምንን ይቀድማል? ድገሙት። ድምፅ ጨምሩበት። ትህትና ምንን ይቀድማል? ትህትና ምንን ይቀድማል? አዎ ትዕቢት በሉ። ደግሞ ጥፋትን ይቀድማል በሉ። አሁን ማንም ሰው ራሱን ከፍ ሲያረግ ካገኛችሁት የሰይጣን ነው እግዚአብሔር ነው? ንገሩኝ። የሰይጣን። ስለዚህ ሊቃነ ጳጳሳትን፣ ሲኖዶሱን፣ ካህናትን፣ ቤተክርስቲያንን ቁርባን የለም የሚሉ ሰዎች ናቸው። ቁርባን የለም የሚሉ ሲኖዶስ ፈርሷል የሚሉ ሰዎች ናቸው እነዚህ። እቺታችን እንዲህ አድርጋ በድንግል ማርያም ስም እመቤታችን ስለምንወድ እመቤታችን እኔ የሚገርበኝ በእውነት አንድ ቦታ ላይ ስትበጠብጥ ስለነበረ እዚያ ቦታ ላይ ስራ ለመስራት ቪዲዮዎቿን አይቻለሁ እኔ። አንዲት ታውቃላችሁ አይደል ስሟን? እና ሳይ ነበር ጣና ቂርቆስ ገብታ ስትበጠብጥ ነበር። በእግዚአብሔር ቸርነት አሁን ወጣለች ገዳሙ። እና ምን እንደምትለው እመቤታችን እዚህ ወንበር ተቀመጭ ብላኛለች፣ ይሄን ወንበር ቀይሪው ብላኛለች። ወይ ቀልድ እናንተ እንደው ማምላክ። አሁን እመቤታችን ለሷ ወንበር፣ ለሷ ጠረጴዛ፣ ለሷ አባቶቻችን እናትክን አሳየን እያሉ በአንድ እግራቸው ነው የቆሙ። እናትክን አሳየን። አባ ጽጌ ድንግል እኮ እድሜ ዘመኑን በቤቱ እናኑሮ ታዩ በቀኑ ታዩ ብፁዕ ዘይርኤኪ በህልሙ ሌሊት በህልሙ ያየሽ እንኳን ብፁዕ ነው ድንግል ማርያም ነው ያለ። እንዲያው ጥጋብ እንደዚህ አለ። ደግሞ ይችኛይቱን በትርሽን ሰሞኑን ቀይሪያት ብላኛለች። ወይ ጥጋብ እናንተ! ይሄኛው ብትር ከዚህ ላይ ስትይዣ ይችኛይቱ ላይ ያዣት ብላኛለች። ተመልከቱ እንግዲህ ተመልከቱ። አሁን እግዚአብሔር መስቀል ሰጥቶኛል እኔ እዚች ላይ ነው መያዝ ይላል። አሁን እግዚአብሔር እዚያ ዝቅ ወደዛች እንዳትል ይላል። አሁን እግዚአብሔር እንዲህ አድርጎ በእግዚአብሔር መሳለቅ። እመቤታችን ስለምንወድ በእመቤታችን ስም ተመጣ፣ በምንኩስና ስም ተመጣ፣ በገዳም ስም ተመጣ፣ በባይታውያን በእነ አቡነ ገብረ መንፈስ ቅዱስ በእነ አቡነ ተክለ ሃይማኖት ስም ተመጣ። አሁን ደግሞ በባንዲራችን መጡ። ደግሞ በሰንደቅ ዓላማ የኢትዮጵያ ሰንደቅ ዓላማ ከ5000 በላይ ታሪክ አለው። በኖህ ዘመን የታየ ቃል ኪዳን ዘመን የታየ ነው ብለን ስለምናምን
ቃል ቀስተ ደመናው የድንግል ማርያምና የመስቀል ምልክት ነው ብለን ስለምናምን በዚህ ደካማ ጎናችን ገብተው ቤተ ክርስቲያን ቀርታችሁ ከክህነት ወጣችሁ አባቶቻችን ይላል ሊጠፋ ያለ ሕዝብ ከክህነት መውጣት ይጀምራል ይላሉ። ከቤተ ክርስቲያን ወጣችሁ ቁርባን አቋርጣችሁ ትታችሁ ክርስቶስ ቤተ ክርስቲያንን አጥፎ በሥጋ አድኑም በባንዲራ ትድናላችሁ ብሎ ኢየሱስ ክርስቶስ ትናንትም ዛሬም ያው ነው። ስለዚህ ይህን ቀስተ ደመና የያዘ ይድናል ብለው በዚህ የሚያሳውቁ ወንድሞቻችን እህቶቻችን መጥተዋል። በሐዲስ ኪዳን ግን ልብ ብላችሁ የምትሰሙ የሃይማኖት ሰንደቅ ዓላማችን የሃይማኖት ምልክታችን ሶስቱ መሰረታዊ ነገሮች ናቸው። ድንግል ማርያም፣ መስቀልና የአምላክ ሥጋና ደም። ምንና ምን አልኳችሁ? መስቀልና ምን? የአምላክን ሥጋና ደም። ስለዚህ በጨርሻለሁ። ብዙ ማስተምር እንዳይመስላችሁ መልእክቱን አሁን ላስተላልፍ ነኝ። በግብፃውያን ዘመን ከመቶ በኩር ሲጠፉ ግብፃውያን ምንድን ነው ያለው? ከበሩ ላይ የበጉን ደም ቅባው አይደል ያለ እንዴ? ቅባው ምልክት ያለበትን ቤት ሞት አይገባበትም ብሏል። ደሙ የበጉ ደም የተረጨበትን። ዛሬ የሐዲስ ኪዳን በግ ማን ነው? ስለዚህ በጉ የተረጨበት ምልክት ማለት የአምላክን ሥጋ ደም የተቀበለ ከሞት ይድናል። መስቀሉን ምልክት አድርጎ የያዘ ይድናል። ድንግል ማርያምን የአምላክ እናት የነጻነት ምልክት፣ ሰው ዕዳው ሲሰረዝለት ዕዳ ተዘርዞልሃል የሚል የነጻነት ደብዳቤ ይሰጠዋል። ዕዳችን በደሙ ሰረዘና የመሰረዙና የነጻነታችን ምልክት የዕዳ ደብዳቤያችን በመስቀሉ ሰርዞ የነጻነት ደብዳቤያችን ማርያምን ከመስቀሉ ስር ሰጥቶናል። የነጻነትና የድህነት ስጦታችን እሷ ናት። ይሄ ነው ስጦታችን። ውዳሴ ማርያምን መድገም ነው እንጂ ሰንደቅ ዓላማ የሚያድን ቢሆኑ እና አባ ጊዮርጊስና ቅዱስ ኤፍሬም ባደረጉት ነበረ። ስለዚህ የጽፎ ፈጽሞ ውሸት ነው። ይሄ ነው ምልክታቸው። አላወጡትም። ታወቀብን ብለው እንግዲህ ያዙ ይልቀቁኝ ይሆናል። ይሄ ነው ባንዲራው። አሁን ይሄንን ሰው ከቤቱ ከመስኮት ላይ የሰቀለ ሰው ይድናል እያሉ ለሰው እያሰራጩት ነው። ይሄ በጣም የውስጥ አዋቂና የውስጥ ወዳጅ ለሆኑ ሰዎች የሚሰጡት ነው። ይሄ ማለት ነው። ይሄንን ከመስኮታችሁ ላይ አድርጉና ትድናላችሁ እያሉ እያጭበረበሩ ነው። ይሄ ግን ሰንደቅ ዓላማው ምልክት የድንግል ማርያም የመስቀል የሥጋው ደግሞ ምሳሌ ነው እንጂ ምልክት አይደለም። ይህንን ባንዲራ በቀደም መስቀል አደባባይ በነበረው ጉባኤ ላይ ያመጣችው እህታችን ዛሬ ደግሞ ይህንን ዘመዛ መታ ነበረ። በቀደም መስቀል አደባባይ ይዤው የመጣሁት ለአንተ ልሰጥህ ነበረ፣ ግን አልነበርክም፣ ለነበሩት መምህራን ሰጥቻለሁ ብላለች። ታኅሳስ 23 ቀን የቅዱስ ዳዊት ዕረፍት ዕለት ቅዱስ ገብርኤል አቡነ ገብርኤል ስለ ዓለም ብርሃን አስተምሬ ነበር። የዛን ጊዜ እሷ ተከታይ ነበረች ለካ። የዛን ጊዜ ነበረችና የዛን ጊዜ ተምሬ ነበረ። ስለዚህ ዛሬም ደግሞ እኔ ተመልሻለሁ፣ ገብቶኛል። ከዛን ጊዜ ወዲህ ይሄንን አስተምሩበት ብላ ይዛ መጣለች። ወለተ ሰማዕት ትባላለች። የቅዱሳን አምላክ ስለመለሳት ክብር ምስጋና ይግባው። እሷንም መጨረሻዋን ያሳምርልን። ደግሞ የሚገርም ነው። እኔ በቀደም ቅዳሜ ነበርኩ እዛኛው ጉባኤ፣ እሁድ አልነበርኩም። አንደኛውን አምጥታ ሌሎች መምህራን አስተምረውበታል። እኔ የታኅሳስ 23 የቅዱስ ዳዊት ዕለት ነበረ ስለ ዓለም ብርሃን ያስተማርኩት። ያንን የዛን ጊዜ የሰማችውን የዛን ጊዜ ሳትመለስ ሰምታ አሁን መመለሷን ደግሞ የቅዱስ ዳዊት ዕለት እዛው መምጣቷ ገርሞኛል። የረዳት የቅዱስ ዳዊት ጸሎት ነው። አምላከ ቅዱስ ዳዊት ሁላችንንም ይመልሰን። ሌሎች ጓደኞችም አሉ ብላለች፣ እነሱንም ይመልሳቸው። ስለዚህ እኛ ምልክት የምናደርገው ንገሩኝ፣ የመጨረሻ እመቤታችን በሉ። ሌላስ ሥጋውና ቅዱስ ሥጋውንና ክቡር ደሙን እነዚህን አድርገን እንድናለን እንጂ መስቀልና ድንግል ማርያም ወደ ሥጋው ደሙ የሚያደርሱን የጸሎት መሰላላችን ናቸው። የምናመልከው መድኃኔ ዓለም ኢየሱስ ክርስቶስ ነው። ብርሃናችን እሱ ነው። አነ ውእቱ ብርሃኑ ለዓለም ዘተለወኒ ኢይሬያ ለጽልመት ዘይተለወኒ ኢይሬያ ለጽልመት። እኔ የዓለም ብርሃን ነኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ጌታ ያለ እኔ የዓለም ብርሃን ነኝ፣ እኔን የተከተለ ጨለማን አያይም ሕይወትን ያገኛል ብሏል። ብርሃናችን ኢየሱስ ክርስቶስ ነው። የብርሃናችን ምስራቅ ድንግል ማርያም ናት። የብርሃናችን ምስራቅ ቤተ ክርስቲያን ናት። የብርሃናችን ምስራቅ መስቀሉ ነው። የዓለም ብርሃን ሐዋርያት ናቸው፣ ቅዱሳን ሐዋርያት ነው። ኢትዮጵያም ብርሃን ያገኘችው በሐዋርያት ነው። ጌታ ማቴዎስ ወንጌል ምዕራፍ 5 ላይ